ሰላም ሰላም ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ ሰላማችሁ ብዝት ይበልኝ። ውዶችዬ ያው በአረብ ሀገር የምትጾሙ በሳውዲ ላይ በተለያዩ አረብ ሀገር ያላችሁ ውዶችዬ ደግሞ ዛሬ የጾም ምግብ አምጥቼላችኋለሁ ማለት ነው። ያው አሰራሩን ላሳያችሁ ነው። ምክንያቱም አብዛኞች እንዳየዋችሁ ከሆነ ኮመንት ላይ ምንድነው እኛ መጾም አንችልም የጾም ምግብ የለም እያላችሁ ስላላችሁ ደግሞ ምግብ በጣም ሞልቷል። እናንተ ሰነፍ ካልሆናችሁ እናንተ ሰርታችሁ መጠቀም ትችላላችሁ እላለሁ ውዶችዬ። ይሄ ድፍን ምስር ነው። ይሄ ደግሞ ብርቆል ይባላል። ግን እኔ የሚመስለኝ እንግዲህ ከስንዴ የተሰራ መሰለኝና በጣም ምርጥ ነው። በጣም ማለት ነው። እና እንግዲህ ሰትዬ መዳሜ ናት የምትሰራው። በጣም ምርጥ ነው ውዶችዬ። ይሄን እንዲህ እያደረጋችሁ እየሰራችሁ ጾማችሁን መጾም ትችላላችሁ። ምክንያቱም ለመጾም ምክንያት አታብዙ ማለት ነው። እንዲሁም ለሙስሊም እህቶችም ይጠቅማል ማለት ለሁሉም ነው የሚጠቅም። በጣም ነው የሚጠቅሙና እንግዲህ አሰራሩ ላሳያችሁ ማለት ነው። ሰትዬ ነው የምትሰራው። ይኸው ለእናንተ ይጠቅማል ብዬ ነው ውዶችዬ። ምክንያቱም ምግብ የለም ስለምትሉ ማለት ነው። ስለዚህ እንደዚህ እያደረጋችሁ መጠቀም ትችላላችሁ። አሁን እያንዳንዱ ግባቱን አሳያችኋለሁ። በትህትና ተከታተሉኝ ማለት ነው። ሀጡና ላይ ውዶችዬ ዘይቱን የወራይ ዘይት ማለት ነው ውዶችዬ። ያው እንግዲህ ያው ምስሩ መጀመሩ ይቅርታ ውዶችዬ፣ ያው ሰትዬቱ እንዳትገርምዬ ነው ድምጿ። እና ውዶችዬ በመጀመሪያ ያው ውሃ ሙቅ ውሃ ታርጉበትም ያው አሳይቻችኋለሁኝ። ከዛ በኋላ ተቀቅሉታላችሁ ማለት ነው። ከዛ ዘይቱን ታረጉበታላችሁ። ልክ ይሄ ትንሽ እንደበሰለ ከዛ በኋላ ብርቆል ነው የምታረጉት። በነገራችን ላይ ውዶችዬ እኔ እንኳን ዘፍዝፌዋለሁ ትንሽና ስትይታ ይዘፈዘፈን ያለች ብርቆሉን ልክ እንዳጠባችሁ ብርቆን ሀሸን አለ፣ ብርቆን ደግሞ ነአም አለ። ብርቆን ነአም የሰላጣ ነው። ብርቆን ሀሸን ደግሞ ልክ ከዚህ ጋር ከምስር ጋር ከድፍን ምስር ጋር የሚሰራ ነው ውዶችዬ፣ አስተውሉሽ። እና በጣም ምርጥ ምግብ ማርያምን ነው። ሁላችሁም እየሰራችሁ ቅመሱት፣ ብሉ። በጣም ነው ደስ የሚል በቃ ደስ የሚልና ምግብ ማለት ነው። እናንተ ካልሰነፋችሁ የጾም ምግብ የለም ብላችሁ አታ አረቦች ባያመጡላችሁ እናንታችሁ እየገዛችሁ ግዙ። ምስር ያው በጣም ርካሽ ነው። እንግዲህ ይሄን በጣም ርካሽ ነው ወዲህ በጣም ውድ ገንዘብ አይደለም። እነሱ ባያመጡ እንኳን እናንተ እየገዛችሁ ጾማችሁን ጾሙላለሁኝ። እንዲሁም ደግሞ እህቶችም ሙስሊሞችም መብላት ትችላችሁ። በጣም ደስ የሚል ምግብ፣ ቀለል ያለ ምግብ ነው። ይሄ ደግሞ ሽንኩርት ነው። ውዶችዬ በመጨረሻ ሽንኩርትና ዘይቱን ታረጉና ማለት ነው። ከዛ ልክ ይሄ ባሳሉ ማለት ነው። ሽንኩርቱ ልክ ደሃቢ እንደሆነ ማለትም ይሄ በቃ ወይኔ አማርኛ ጽፈኝ ስላሴ እንትን ልክ ቀላ ሲል ማለት ነው። ከዛ በኋላ የሽንኩርቱን ውሃ ከላይ ላይ ታረጋላችሁ ማለት ነው። እና በጣም አሪፍ ነው። እንግዲህ ሁላችሁም የመዳም ቅመሞች ጀርቡት። በጣም ቆንጆ ነው። ይሄው እንግዲህ ይሄ ምስራችን በዚህ መልኩ በስሏል ማለት ነው። ልክ ከዚህ ላይ ማለት ነው። ከዛ ይሄን የሽንኩርቱን ውሃ ዘይት አይደለም ዘይቱን የወራ ዘይት ነው የምታረጉት ውዶችዬ። እንግዲህ ከለሩ ልክ እንደዚህ ስል ነው ማለት ነው። የሆነ በዚህ ነው ከለር የምወደው። ደግሞ እናንተ እንግዲህ እያያችሁ እንደፈለጋችሁ ማድረግ ትችላላችሁ። ልክ ይሄን ከዛ ሽንኩርቱን አንጠፍጥፋችሁ ከዚህ ላይ ነው የምታረጉት ውዶችዬ። እና በጣም አሪፍ ነው። ያው ሰትዬ ወጣ ገባ ስለምትል ነው፣ ለዛ ነው ቁርጥ ማለት ውዶችዬ። ግን በጣም አሪፍ ነው ውዶችዬ። ምግብ የለም እንደዚህ የለም እያላችሁ ሳትጾሙ እንዳትቀሩ እና ጾሙ ውዶችዬ። ምግብ ደግሞ ማንኛችሁም የመዳም ቅመሞች ማለት ነው ምግብ በእንደዚህ አይነት ቀለል ባለ መልኩ ሰርታችሁ መብላት ትችላላችሁ ውዶችዬ። እንግዲህ ያው ሰትዬ ስላለችብኝ ነው መቅረጽ ስላልተመቸ ነው ማለት ነው። ከእንደዚህ አድርገን ልክ በስሎ አብቅቶ እሳቱን አጥፍታችሁ ማለት ነው። ከዛ በላይ በእንደዚህ ማለት ነው ዘይቱን ማንጠፍጠፍ ማለት ነው። እዚህ ላይ ማድረግ ከዛ ላይ ታጠፋላችሁ። ከዛ እንደዚህ ግጥም ታረጋላችሁ ማለት ነው ውዶችዬ። ከዛ በኋላ
ደግሞ ምን ትሰራላችሁ ማለት ኸያርና ሰላጣ ቆይ ሰርቼ አሳያችኋለሁ። ኸያርና ሰላጣ ሰርታችሁ ለመበያ በጣም ምርጥ ነው ማለት ነው። እና ውዶችዬ እንግዲህ ይህን ይመስላል። ሰላጣውን ደግሞ አሳያችኋለሁ አቅርቤ ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁልኝ? እንግዲህ በስተመጨረሻ ጨርሼ ምግቡን ይሄን ይመስላል። እግዚአብሔር ይመስገን። ያው እንግዲህ አሁን በኢትዮጵያ 12 ሰዓት ከምናምን ሆኗል። ያው እንግዲህ ልበላ ነው እላችኋለሁ። ሰላጣ ይሄን ይመስላል። በዚህ በሰላጣ ነው የሚበላ። እንግዲህ ያው ቪዲዮውን እንደወደዳችሁ ተስፋ አደርጋለሁኝ። ያው ሰትይቱ ስላለችብኝ ቁርጥ ቁርጥ እያልኩ ነው። በደንብ ያው አልገለጽኩላችሁም፣ ግን ግልጽ እንደሆነ ተስፋ አለኝ። ሁላችሁም ውዶችዬ ይሄ የለም እየተባለ ማናችሁም የመዳም ቅመሞች ማለት ነው ምግብ ያለውን እየሰራችሁ ብሉ ማለት ነው። እራሱ ባይኖር እንኳን ቀለል በሆነ መልኩ እንደዚህ እያደረጋችሁ ብሉ። አሁን ይሄ ድፍን ምስር ሽጓን ወገዛ ስንት መሰላችሁ? 5 ብር ናት። እንደገና ይሄ ብርቆንም እንደዛው ተመሳሳይ ነው። በእርግጥ ወይ የብርቆን ዋጋ አላውቅም፣ ግን ብቻ ርካሽ ነው። ኸያራችሁ እንደዚህ አድርጋችሁ ቲማቲማችሁን አድርጋችሁ ማለት ነው። ለምን ጦማችሁን ታራላችሁ? ምግብ የለም ማያመጡም አትበሉ። ትንሽ በጋ ላይ ሊኖር ይችላል። እዛ ወርዳችሁ ራሳችሁ እየገዛችሁ ብሉ። አረቦች እንደሆነ ታውቃላችሁ፣ ካለ ራሳቸው ሰው አያስቡም ማለት ነው። በእርግጥ የዋህ አረቦች አሉ ማለት ነው። እውነት ለመናገር ይህን የምግብ አሰራር እኔ በጣም የወደድኩት ሴትየት ናት እያሳየችኝ። ሴትየት ትሰራዋለች፣ እንበላለን ማለት ከወር አንድ ጊዜ ከወር አንድ ጊዜ እንደዛ ብቻ ትሰራለች። ግን ምርጥ ምግብ ነው። በቃ በተለይ ጾመኛ ለሆነ ለኛ ለክርስቲያን ይሆን ማንኛውም ሰው ማለት ነው ኢትዮጵያዊ ይበላዋል። በጣም በቃ ጣፋጭ ምግብ ነው ማለት ነው፣ እውነት ለመናገር ማለት ነው። ስለዚህ ውዶችዬ እንደዚህ እያደረጋችሁ እየሰራችሁ ብሉ እላለሁኝ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ ይሁን። ብሉልኝ ውዶችዬ። በጣም ምርጥ ምግብ ነው። እንግዲህ አይታችሁ ኮመንት ስጡኝ ውዶችዬ፣ አበረታቱኝ፣ ሼር አድርጉልኝ፣ ላይክም አድርጉኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁኝ ማለት ነው። ያው እንግዲህ ያው እኔ እውነት ለመናገር እግዚአብሔርን ለኔ ብዬ ሳይሆን በቃ ይጠቅማቸዋል ብዬ ነው ይሄን ቪዲዮ የሰራሁላችሁ። ምክንያቱም ብዙ ምግብ አለ፣ ነገር ግን ያው አብዛኞች መስራት አትፈልጉም እና ስለዚህ ውዶችዬ ደግሞ አንደኛ ደፋር ሁኑ። ደፋርና ጭስ መውጫ ጣም ይባላልና ስለዚህ ደፋር ሁኑ፣ ራሳችሁን አስከብሩ። ዋነኛው ራሳችሁ ስራችሁን ስሩ፣ ታማኝ ሁኑ። ከሁሉም በላይ ከአረብ ቤት ስትኖሩ ስራችሁን በስርዓት ከሰራችሁ፣ ታማኝ ከሆናችሁ፣ ሌላው ነገር ራሳችሁን ደግሞ ማስከበር አለባችሁ። ሰውን መፍራት ሳይሆን እግዚአብሔር ነው መፍራት ያለባችሁ። እኔ አረብ ፈራለሁ ምናምን እኔ እንደው አይኗን ነው ማውጣት የሚቀረኝ ማለት ይቻላል። ስራዬን በስነ ስርዓት እሰራለሁ። በቃ እኔ ለምን ታውቃላችሁ? የዋህ ሁኜ ዝምተኛ ሁኜ ፈርቼ ስላየሁት ነው። ግን ደፋር መሆን ነው የሚያዋጣውን ጊዜ ውዶችዬ። የዋህ መሆን እንደ እባብ ብልህ ሆኖ እንደ ርግብ ደግሞ የዋህ ሁኑ እንጂ መፍራት ምናምን አያስፈልግም። እግዚአብሔር መፈራት ያለበት እግዚአብሔር ብቻ ነው። ሌላው ነገር መከባበር፣ መዋደድ፣ መረዳዳት እንጂ መፍራት ማንም ሊፈራው አይገባም ብዬ ነው የማስበው፣ እንደኔ ሀሳብና ውዶችዬ። እንግዲህ ይህን ቪዲዮ እንደተወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ ደግሞ እስከመጣ ደህና ሆኑልኝ። ይመቻችሁ።